ውድ የቻናላችን ተከታታዮች ከኛ ጋር አብሮ ሰብስክራይብ በማድረግ ጸሎቱን ይጀምሩ። እግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። መዝሙረ ዳዊት ምዕራፍ 100 ከቁጥር 4 ወደ ደጆቹ በመግዛት ወደ አደባባዮቹ በምስጋና ግቡ፣ አመስግኑት፣ ስሙንም ባርኩት። አባታችን ሆይ በሰማይ ያለ ዛሬ በፊትህ በምስጋና እመጣለሁ። አንተ ብቻ የምስጋና የተገባ አምላክ ነህ። ሕይወትን የሰጠህልኝ እስከ ዛሬም በጸጋ ጠብቀህኛልና ስም በኢየሱስ ክርስቶስ ይባረክ። ጌታ ሆይ በምስጋና ወደ ማደሪያ እገባለሁና ዛሬ ልቤን ከፍቼ በምስጋና እገባለሁ። ስለ ፍቅርህ፣ ስለ ቸርነትህ፣ ስለ ትዕግሥትህ እጅግ አመሰግንሃለሁ። ብዙ ጊዜ በድካም ውስጥ ነበርኩኝ፣ ነገር ግን አንተ አልተውከኝምና በጌታ በኢየሱስ ክርስቶስ ስምን እባርካለሁ። አንተን ከፍ አደርግሃለሁ። በጨለማ ውስጥ ብርሃን ሆነልኛል። አባት ሆይ ዛሬ አምልኮዬ ቃል ብቻ እንዲሆን አልፈልግም። ከልብ ውስጥ የሚወጣ እውነተኛ አምልኮ እንዲሆን እግዚአብሔር አምላክ ሆይ ወደ ማደሪያ እንዲገባ አንተ የምታሸተው አንተ ደስ የምትሰኝበት እግዚአብሔር አምላክ ሆይ እውነተኛ መዓዛና አንተን ከፍ የሚያደርግ እንዲሆን ወዳለሁና እግዚአብሔር መንፈስ ነው ተብሎ እንደተጻፈ በመንፈስና በእውነት ልሰግድልህ እግዚአብሔር አምላክ ሆይ እርዳኝ። ልቤን አንጻ፣ ሐሳቤን በኢየሱስ ክርስቶስ አንተ አቅና። አንተ የማትወደውን ነገር ከኔ አራቅ። ጌታ ሆይ አንተ ፈጣሪዬ ነህ፣ እኔ ደግሞ ፍጥረትህ ነኝና ስለዚህ በፊትህ እጅግ እገዛልሃለሁ፣ እሰግድልሃለሁ፣ እባርክሃለሁ። ክብር ሁሉ ያንተ ነውና ኃይል ሁሉ ያንተ ነው። ምስጋናም ሁሉ ላንተና ያንተ ነው። ሕይወቴ ሁሉ ላንተ የምስጋና መዝሙር እንዲሆንልህ እግዚአብሔር ሆይ አንተ ደስ የምትሰኝበት የመዓዛ ሽታ እንዲሆንልህ በኢየሱስ ክርስቶስም በፊትህ እሰግዳለሁ። አባት ሆይ በደስታ ጊዜ ብቻ ሳይሆን በፈተና ጊዜም እንዳከብረህ እግዚአብሔር አምላክ ሆይ በጸጋ አስተምረኝ። ሁኔታዬ ቢቀያየርም አንተ አትቀያየርምና ታማኝ ነህ፣ ቅዱስ ነህ፣ ፍቅር ነህ። ዛሬ ነፍሴ አንተን ታመሰግንሃለች፣ ሁሌም ስምህን ትባርካለች። ጌታ ሆይ ቤቴ በምስጋና ይሞላ፣ ቤተሰቤ በአምልኮ ይኑር። ሕይወቴ ላንተ ክብር ምስጋና ያመጣ ይኑር። እናደርገውን ሁሉ አንተን ያክብረ። ቃሌ፣ ሥራዬ፣ ሐሳቤ የአንተ ይሁን። አባት ሆይ እንደ መዝሙር 95 እንደተባለ ኑ እንስገድ እላለሁ። ዛሬ በፊትህ እጅግ እገዛልሃለሁ፣ ላንተ እሰግድልሃለሁ። ክብር ይሙላብኝ፣ መንፈስህ በእኔ ላይ ይኑርብኝ። ምስጋናዬ እንደ ጣፋጭ ሽታ በፊትህ ይድረስ። ስምህ ከፍ ከፍ ይበል። በሰማይ እንደሚመሰገን በምድርም ስምህ ይመሰገን። ሕይወቴ ሁሌም ለክብርህ ይኑር። በጌታችን በኢየሱስ ክርስቶስ ስም እግዚአብሔር ጸሎታችንን ስለሰማ አመሰግናለሁ። አሜን።